ከዚህኛው ጋር ኃይለኛ ጦርነት ያቅ ነበር ታውቂያለሽ። ጓደኛ እንደነበረኝ ያውቃል ምናምን እና ልጄ ደግሞ ወልጄው ልክ በሰባት ቀኑ አንዷ ገብታ ሳመችብኝ። አይኑ ሲቀር በሙሉ ቡቅቡቅ ብሎ ቆሰለ እና ሰርግ ተሰረገ። በጣም ትልቅ ሰርግ ልጄን ከወለድኩ በኋላ ማለት ነው። ትልቅ ሰርግ። ያው እንዳልኩሽ አባቴ በጣም ነው የሚወደኝ። ከዛ ጭቅጭቅ ሆነ። እኔ አራስነቴን ሳላቀው በየእንትኑ ስዞር ለልጄ ማለት ነው በቃ ይሞትብኛል እንጂ ያድግልኛል ሳልል እንዳዘንኩ በቃ እንዳለ ምንድን የሰጠኝ አምላኬ። ልክ እኔ አለርት ሲሄድ ተረጋጋሁ። ሌሎች ብዙ ነገሮች ሳይ ማለት ነው እንጂ የኔ ልጅ የመጀመሪያ ተአምር ነበር የመሰለኝ የፊቱ እንደዛ መቁሰል እና አዲስ አበባም ሲሄድ ለአለርት አንድ ቀን በእርግዝና አብሮኝ ሳይሄድ ይሄኛው ማለት ነው አሁን ያገባሁት የልጅ አባት ልጄ እንደዛ ሆኖ አንድ ቀን አብሮኝ ሳይሄድ ከእናቴ ጋር ነው የሚሄደው ሕክምና ምንም ሲሄድ 15 ቀን ሹፌር ነው 15 ቀን ሄዶ ሲቆይ እዚህ ቦታ ነኝ ያለው። እኔም አልጠይቀው ምንም እንትን አይደለም። በቃ እንዳልኩሽ እልህ ነው ውስጥ የነበረው መጀመሪያ እንደዚህ እዚህ ጋር ደርሳለሁ ብዬም አላስብኩም። እኔ ያንን መተው ነበር እኔ እንትን እንደዚህ እያሰቃየኝ እያለቀስኩ እንትን ከሚሆን ብዬ የገባሁበት እንጂ አስቤ አይደለም። ከዛ ምን አለኝ መጨረሻ ላይ ይሄድና እንግዲህ ወርም 15 ቀን የሚቆየለ ልጄ ልክ መቁሰል ሲጀምር ቶሎ ሄዳለሁ ወደ አለርት መድኃኒቱ እንትን ካላለ በጣም የሚቀፍ ነው በቃ ከውስጡ የሚፈሰው ብታይ ከፊቱ ላይ እና ከነማዬ ጋር እንትን ብር ወሰድኩ ምናምን ስለው ሪሲት አምጪ ማለት ጀመረ ለልጄ ማለት ነው። በቃ የሚያደርገው ነገር የምትበይው የምትጠጪው እንጂ 5 ሳንቲም እጄ ላይ እስከማጣ ድረስ ያደርገኛል። እኔ ደግሞ እንደዚህ አላደግኩም። ብር እየሰራለሁ ብር አለኝ። ከዛ በፊትም ሳረግ የነበረው የራሴን ብር እያወጣሁ ስለነበር አልተሰማኝም ለካስ እና አልኩ እኔ በቃ እንደማክል ታምሜ ይመስላል። በቃ ቀጠን ንብዬ የልጄ እንትን አለ እንደገና ሀዘን አለ። ሰው ሲያየኝ ያምሻል እንዲ ያሞሽ ነበር እንዲ ምናምን የሚለኝ እና ትምህርት ቤት ይግባ 3 ዓመት ሆነው ልጄ በዛ እንደዛው የተጨቃጨቀን ማለት ነው። ቅልጥፍ ያለ ነው በጣም ደስ የሚል በቃ ሳይቀየር ያደገ ልጅ እግዚአብሔር ይመስገን። እና ትምህርት ቤት ይግባ ስለው ገና ነው አለኝ። እንዴ ለምን አሁን ብር የለኝም አለ። እሺ እኔ ከነማዬ ጋር አምጥቼ እንትን ልበለው አይቻልም፣ በሚቀጥለው ይገባል። እሺ ብዬ ዝም አልኩ። ቀን ላይ የሆነ ልጅ አለ ከኛ ጋር የሚኖርና እሱ ዘመድየውን ይዞ መጣ አንዷን። እግዚአብሔር ይስጠው እሱ ብር ባይሰጠኝ ኖሮ እኮ ዛሬ አልድንም ነበር። 500 ብር ሰጥቶኝ ታከምኩ። እኔ ለልጅ የጠየቅኩት ስንት ነበር? 100 ብር ነበረ የለኝም ያለው ማለት ነው። እና በጣም ተናደድኩ። ለሷ ቡና ፈላው ምናምን እንግዳውን ሸኘው። ማታ ሲመጣ እራት በላንና ግን ጠዋት ምን ነበር ያልከው አልኩት። እንደዚህ የለኝም አልክ? አዎ። ታዲያ መጀመሪያ እኮ የሚቀድመው ቤት ነው ልጅ ነው። ለልጅ ሳይኖርህ ለዛውም ወይ እህት አይደለች ወይ ያጎስት ልጅ አይደለች 500 ብር አውጥተህ ስትሰጥ 100 ብር ለልጅ ስለው ተበድሬ ነው። ተበድራ አሰጥም። በዛ ቅስፈት በቃ ከሱ ጋር መወሰን እንዳለብኝ አብሬ መኖር እንደሌለብኝ ብዙ ነገሮች መሀልም ስላሉ ማለት ነው ይጠራጠረኛል። ታውቂያለሽ እኔ ልክ ተለየው በቃ አይቼው አላቅም ያኛውን። ምክንያቱም በቃ ኦልሬዲ ትዳር ነው ልጅ ነው። ልጅ ይዘሽ ደግሞ ለዛውም ልጅ ብትይ እንደዚህ የሚቆስል ልጅ ይዘሽ አለርት ስትሄጂ ይህ ምን አይነት ጭንቅላት ነው ከወንድ ጋር የምትሄጂው? በምን እኔ አእምሮዬ ልጅ ድኑልኝ እንዴት ሆናለሁ ነው እንጂ በምን አእምሮዬ ነው እኔ ወንድ የሚያምረኝ የማስበው የሚሄደው እሱ ጋር። እሱ እንደዛ ነው የሚያስበው። ለምን አብረኸኝ አትሄድም? አባት ነህ እኮ ግዴታ አለብክ። አይመቸኝም በቃ ካልተመቻ አጨቅጭቀኝ። የት ወጣሽ የት ገባሽ አትበለኝ። እኔ ቁስል ያለበት ልጅ እኔ የት እሄዳለሁ? እንደዛ እያልን ልክ ይሄንን ሲለኝ
ይሄኛው ሲደገም ያኛውም ነበረ። እንዳልኩሽ ምንም ነው የሚያሳጣኝ እጄ ላይ ምንም። ከቤት ነው ደውዬ ብር ላኩልኝ ብዬ ቤት መምጣት እንኳን ከፈለኩኝ ወንድሜ በሳይክል መጥቶ ብር አቀብሎኝ በታክሲ እመጣለሁ ልጄን እሺ ወሰንኩና በቃ እኔ እናንተ አልኩት መለያየት አለብን። እኔ አቢ በልቶ ጠጥቶ ለብሶ ታክሞ 5 ሳንቲም ይበቃዋል ካልክ መብትህ፣ አረዳም ካልክ መብትህ። እኔ ግን ስሰራ ነው ያገኘኝ። እግዚአብሔር ይመስገን እጅ እግሬ ወርቅ ነው። ሰርቼ ልጅን አሳድጋለሁ። እኔ እናንተ እንለያይ በሰላም ድልድያችን ነው ልጃችን። አንተ ወደ ልጅ ስመጣ እኔ ወደ ልጅ ስመጣ የሚያገናኘን ድልድያችን ነው። አባት እንዲያደርገኝ እናት እንዲያደርገኝ ሲማባወር የለብንም። ይበቃናል። ዝም ብለሽ አለ ትዳር እንዲህ ቀልድ ነው እንዲህ ምናምን አለ። አይ ቀልድ ነው አላልኩኝም። እኔ እንደዚህ አላሰብኩም። እኔ ልጅ ራሱ ከእናት ከአባቱ ጋር መለያየት በቃ የምፈራው ነገር ነው። በህይወቴ ስፈራ የነበረው ውስጥ ነው የገባሁት። ከዛ ይሄን አልኩኝ፣ ትቶኝ ሄደ። እኔ የዛኑ ቀን ያወራን ቀን ለእናቴ የመጣውና ልጄን በቃ ከዚህ በኋላ እዚህ ነው የሚቀመጠው ልጄ እስከሱ ጋር እስከምጨርስ አልኳትና ወሰንኩ። እኔም መሸሽ ጀመርኩ ማለት ነው። ቤቱን ቀን ውልበታለሁ፣ ማታ ቤት እናቴ ጋር መጥቻለሁ። እንደዛ ያልኩኝ ምን እያሰብሽ ነው ሲል መለያየት እንፈልጋለሁ። እኔ ምንም አልፈልግም። እዚህ ቤት ውስጥ ያሉት ነገሮች ሁሉ ይገቡኛል። አልፈልግም። እኔ ሰማይናውን ብቻ እንቀደል ይፈልጋለሁ። ያ ሁሉ ሰርግ ተሰርጎ አለ እንዴ እሱን ለተስካሪ እንዳወጡት ሞቼ ተስካሪን አውጥታችኋል። በቃ ልጃችሁ ሞታለች ብላችሁ አስቡ ብዬ እነግራቸዋለሁ አልኩ። በዚህም ሊያስፈራራኝ ፈለገ። በዚህ ያለ ሽማግሌዎች ምጣለ። ሽማግሌዎች ምን ያደርጉልናል? እኔ እናንተ ተነጋግረን ያላቆምነውን ቤት ማን ነው ሶስተኛ ሰው እንዲያለችው እንዲያላት ከማለት ውጭ ምን ያደርጉልናል? ምንም አይሰሩልንም። ስለዚህ አያስፈልግም በፍጹም አለ። እሺ እኔ ግን አልፈልጋቸውም። ሽማግሌዎቹ መጡ፣ ያሰብኩትን ነገርኳቸው፣ ደነገጡ ምናምን በቃ በጣም ተቆጡኝ። አይ እኔ መሞት የለብኝም፣ ልጄ ማሳደግ አለብኝ። እኔ ነኝ ያመጣሁት ይሄንን ልጅ። ስለዚህ እሱ ደንተው አይደለም፣ እኔ ግን ልጄን ፈልገዋለሁ፣ አሳድገዋለሁ፣ እችላለሁ ሰርቼ አልኩኝ። ወሰንና በዚህ ፍርድ ቤት ጨረስን ማለት ነው ጉዳያችንን። ከዛ ልክ ጨርሰን ጊዜው 97 ነው፣ ምርጫ ጊዜ ነው። መረጥኩኝ። በደላላ ነው የሚገርምሽ ሱዳን ሄድኩት። ወደ ሱዳን ልጄ ለእናት የሰጠኋት ሱዳን ሄድኩ። ልጅሽ ተሻለው? አልተሻለውም። የተሻለው መቼ ነው? አይ በቃ ደርስበታለን። በቃ በሰዓቱ ብቻ የተሻለው መቼ ነው ብለሽ የተሻለውን ሰዓት ባታገኝ ሳይሻለው ለእናትሽ ሰጠሻትና በ1997 ወደ ሱዳን በደላላ ሱዳን ሄድኩ። እንዱርማን የምትባል ከተማ የሆኑ ሰዎች ቤት ገባው። ቤተሰብ ናቸው። በጣም ልብስ በእጅ ነው የሚታጠበው። በጣም ፀሐይ ነው። በቃ ከምልሽ በላይ ያልጠበኩት እንደዚህ አልጠበኩኝ። ካርቱም ዋናዋ አሰሪ ካርቱም ናት። እዛም እንሄዳለን እዚህ እንመጣለን። አልቻልኩም እኔ። ከዛ የሆኑ እንትኖች አገኘውኝ ክርስቲያኖች፣ እነሱ አስወጡኝ ከዛ ቤት አስጠፉኝ ማለት ነው። ኦልሞስት ወደ 6 ወር ነው አካባቢ ይሆነኛል። አስጠፉኝ። እንትን ገባን ሪያድ አካባቢ ከክርስቲያኖች ጋር ሆንኩኝ። እነሱ ስራ ፈልገው አስገቡኝ። የገባውበት ባልየው እንትን ነው፣ ነጭ ነው። እሷ ሱዳናዊ ናት። ምርጥ ሴት ናት። በቃ ልጇን ታሪኬን ስለነገርኳትኝ ልጇን እንትን ስትል በእንግሊዝኛ ትንሽ አወራለሁ እና እንደዚህ ነው የምንግባባው። ልጇን ስታቅፍ ማሌሽ ትለኛለች። እኔ ልጄ ናፍቃታ ብላ ስለምታስብ ስልክ ታስደውለኛለች ቶሎ። በቃ ማልቀስ ነው። ለዚህ ነው ወይ እንደዚህ ያደረኩት? እዚህ ያላሰብኩት ስለሆነ ማልቀስ በቀን ነው የምደውለው። በቀን ነው ማለቅሰው።
ከዛ አልቅሼ ለመንኩት። የሚገርምሽ እሱን ከዛ እባክህን እኔንም አንተንም አይጣን እየሄድክ እየው አልቅሼ እሺ አለ። በ6 ወር ሲመጣ አለች እናቴ 1 ኪሎ ሙዝ አይዝም አለች። በ6 ወር ሲመጣ 150 ብር ምናምን ነው ሰቶ ሄደው አለች። እኔ የምሰራውን ሁሉ ለሱ ነው የምልከው። በቃ ምንም እዛ ሲበሉ ሲጠጡ ሳይ ወይኔ ልጄ እንደዚህ የልጆች መጫወቻ ሳይ ወይ ሌላ ልጄ እሷ ሳትቀር እየገዛች ትልካለች። እቺ አሁን ሱዳኒዋ ማለት ሳራ ትባላለች። በጣም ምርጥ ሴት። ወደ ማን ነው? ወደ እናትሽ አይደል? ወደ እናቴ ለልጄ እያልኩ በቃ ሁሉንም ምንም ነገር አድርጉለት ነው። ይቀመጥ የሚባል ነገር የለም። እንደገና ለሕክምናማ አለባት እሷ እና 1 ከ8 ወር እዛ የነበረ ስቃይ። ቤት ውስጥ አትቀመጪ። ከነሱ ቤት ውጭ ወደ ቤት ስመጣ ቀን 8 ሰዓት 2 ሰዓት ገብቼ 8 ሰዓት ወጣለሁ። ከክርስቲያኖች ጋር አሳልፋለሁ። ማታ ወደ ቤት ነው የሚሄደው አይደለ። አንድ ሰው አላወራም። የእንትኖች ብዙ ናቸው ኤርትራውያን፣ ያሳዝናሉ ብታይ። እና 2 ልጆች ተዋወቅኩ። ገነት ትባላለች፣ ጸጋዬና ተስፋዬ። ምርጥ ሰዎች በቃ ከምልሽ በላይ። ከዛ በተረፈ በሳምንት ይመጣሉ ልጆች ከኔ ጋራ። አንድም ልጅ እዚህ ስትረዳኝ የነበረችውን እኔ ወስጃታለሁ። አንድ ገነት የምትባል ሌላ ደግሞ የኔ ዘመድ የነሱ እህት ያልሆነች አብረንን እና ወደ 7 ነው ምናምን አንድ ቤት ውስጥ በሳምንት 1 ቀን እንገናኛለን። ሌላውን ጊዜ እኔ ብቻዬን ነኝ። ውጭ ነው የምናድረው። እንትኑ ማለት ነው ሙቀቱ አይቻልም። አልጋ እንትዘረጊና ደጅ ነው የምታድሪው። አቧራው ስስ ብሎ ንስንስ ብሎ ላይሽ ላይ ያልቃል። መከራ በቃ። ከዛ እኔ ታመምኩ። 1 ከ8 ወር ወባ ድግም አድርጋ አመመችኝ። እኔ አላቅም፣ ወባ ታምሜ አላቅም። ልሞት። መለፍለፍ ነው። እቺ የወሰድኳት ልጅና ገነት የሚባሉ ስራቸውን ተመጡ እኔ ጋ። እቺ በተፈጥሯ ደግሞ ወባ ታስለፈልፋለች። በጣም እንደ እብድ እንትን የምትልሽ እና ህልም አየሁ። የተቆፈረ ጉድጓድ በመውጫችን ከጫፍ ጫፍ ተቆፍሮ ሊሄድ ስል ወይኔ ቤት ጋር ልለፍ ብዬ ምልስ ብዬ ስቆም መንገድ በቤቴ እንደዚህ በጎን በኩል በስተግራ መንገድ የተቀደደ መንገድ ያሳየኛል። አጥር ነው ግን በዛ በኩል የነበረው። ከዛ ወጥቼ በዛ ጋር ሄድኩ።